ይህ መስጂድ 1400 ዓመት ያህል ቢያስቆጥርም እስካሁን ድረስ የአካባቢው ማህበረሰብ ለሶላት ይጠቀምበታል። እነዚህ በሮች የተሰሩት ከአንድ ወጥ እንጨት ተጠርቦ የተሰሩ ናቸው። ሁለት በር ተካፋሽ ነው። እነኚህ መስጊዶች እንግዲህ በነብዩ ጊዜ የነበሩ ሰዎች ናቸው። እዚህ ጋር ቀብራቸው የምናየው በእነሱ በኩል የተለመነ ልመና ተቀባይነትን ያገኛል ተብሎ ስለሚታሰብ ነው። እነዚህ ሰንሰለታማ ተራሮች የአርጎባን የምዕት ዓመት ስልጣኔ ታሪክና ቅርስ ሸሽገው ይዘዋል። የሕዝቡ ታሪክ ሲወሳም ከእስልምና ሃይማኖት ጋር በእጅጉን ይቆራኛል። በሀገራችንም የእስልምና እምነት ጅማሮና እድገት ሲነሳ ኪታቦችን በማዘጋጀት በስነ ጽሑፍ ዳብሮ እንዲስፋፋ ካደረጉ ቀደምት ሕዝቦች ተርታ ይሰለፋሉ። የአርጎባ ሕዝብ አብዛኛው በአማራ ክልል ቢገኝም በኦሮሚያ በሐረሪና በአፋር ክልሎችም ተሰራጭቶ ይኖራል። ለዚህ ስርጭቱ ሕዝቡ በስፋት በንግድ የሙያ ዘርፍ መሰማራቱ እንደ ምክንያት ይነገራል። እኛም የአርጎባን ታሪክና ባህል ልናስስ በአፋር ክልል በአርጎባ ልዩ ወረዳ ተገኝተናል። አርጎባዎች ተራራማና ተዳፋት የመሬት አቀማመጥ የበዛበት ምድራቸውን እርከን በመረከን ያለማሉ። ማህበረሰቡ ከጥንትም ጀምሮ ማለት ነው ከመነሻው ጀምሮ ሜዳ ላይ አይሰፍርም። ሜዳውን ለእርሻ ተራራውን ለመኖሪያ አድርጎ የሚኖር ማህበረሰብ ነው። ተራራዎችንም በእርከን በመስራት ይጠቀማል። በአሁን ሰዓት ያለው ማህበረሰብ ጥንት ከቅድመ አያቶቹ የወረሰውን መሬት ነው እያረሰ ያለው። የተሰሩትን እርከኖች አፈር ለብሰው የነበሩ ጥንታዊ እርከኖችን እየፈረፈረ አፈር እየጠረገ ነው አሁን ያለው የአርጎባ ማህበረሰብ እያረሰ ያለው። ተራራ ላይ ነው የሚኖረው የአርጎባ ህዝብ። አሁን የቆየ መንደር ስናይ ተራራ ላይ የተመሰረተው፣ እኛም እየኖርን ያለነው ተራራ ላይ ነው። አሁን በዚህ በ20 ነው ሜዳ ላይ ወረን ነው። ምክንያቱም እዚያው በነበረው ቦታ ላይ ምክንያቱም ምንድን ነበር የሚሉን በአጠቃላይ ወረርሽኝ ይከላከላል። እንደገና ደግሞ አካባቢውን ለማየት ለመቆጣጠር ምን እንደሚመጣ አንድ በር ይዘጋጅና ዘብ አለ እዚያ ያያል እና ተራራ ላይ ነው። ዛሬም አብዛኛው ደስተኛ የሚሆነው ተራራ ላይ ነው። መሐመድ አቡበከር መኖሪያቸውን ጨኖ ላይ አድርገው የአርጎባን ህዝብ ታሪክ የሚያስታውሱ ቅርሶችን እየተዘዋወሩ ያሰባስባሉ፣ ያጠናሉ። በግላቸውም የሰበሰቧቸውን ቅርሶችና ታሪካዊ መዛግብት በማደራጀት ቤተ መዘክር አቋቁመዋል።
እነዚህ ታሪካዊ መዛግብትም የአርጎባ ሕዝብ ከ9ኛው መቶ ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን የራሳቸው ግዛትና የአስተዳደር ሥርዓት እንደነበራቸው ያወሳሉ። በእነዚህ ዘመናትም የማክዙማይትና የሃሺማይት ሱልጣኔት ወይም የሙስሊም ስርወ መንግስታትን ፈጥረዋል። በ283 ሂጅራ ላይ ነው የመጀመሪያው እስላማዊ መንግስት በማክዙማይት ጎሳዎች የተመሰረተው። ማክዙማይት እንግዲህ ከአረብ ከገቡት ጎሳዎች ከቁረይሽ ጎሳዎች አንዱ ጎሳ ነው ማክዙማይት የሚባለው። የሸዋ ሱልጣኔት የሚባለው የመጀመሪያ እስላማዊ መንግስት በ896 ተመስርቶ እስከ 1285 ድረስ ቀጥሏል። ከዛ በኋላ ደግሞ ቀጣዩን ተረካቢው ክፍል የኢፋት ስርወ መንግስት ከ1285 እዚህ ጀበርት ላይ ተቀምጦ ማለት ነው እስከ 1577 ቀጥሏል። ዛሬም ይህንን ስርወ መንግስታት የሚያስታውሱ ጥንታዊ መስጂዶችና መካነ መቃብሮች አካባቢው በስፋት ይዞ ይገኛል። በአርጎባ ከሚገኙ ቀደምትና ጥንታዊ መስጂዶች የአህመድ አገር መስጂድ ተጠቃሽ ነው። 121 ካሬ ሜትር ስፋትና 3 ሜትር ርዝማኔ ያለው መስጂዱ በትንንሽ ድንጋዮች መገንባቱ ጣሪያውም በአፈር መሸፈኑ ለየት ያደርገዋል። የአህመድ አገር መስጂድ ቅርጹን ስናየው የውጭ ገጽታውን ስናየው የካዕባን ቅርጽ ነው የሚመስለው። ካዕባ ማለት ሳዑዲ የሚገኘው የእስልምና ሃይማኖት ተከታዮች ፊታቸውን አዙረው የሶላት አቅጣጫ የሚያደርጉት ማለት ነው። ያንን ነው የሚመስለው። አራት ማዕዘን ቅርጽ አለው። አዎ ቅርጹ እሱን ነው የሚመስለው ከውጭ ገጽታው ስታየው። ለየት የሚያደርገው ነገር ይሄ መስጂድ አንደኛ ነገር ትልቅ ነው። በሰዓቱ የተሰራበት ክፍለ ጊዜ ስናይ በጣም የቆየ ነው። ከማክዙማይት ስርወ መንግስት በፊት የተሰራ ነው። ሰዋቦች ለመጀመሪያ ጊዜ ወደ ሀበሻ ሲገቡ የእስልምና ሃይማኖትን በሚተገብሩበት ሰዓት ላይ የተሰራ ቀደምት መስጂድ፣ በሀገር አቀፍ ደረጃ ቀደምት የነበረ መስጂድ ነው። ብዙ ዓመታትን ያስቆጠረ ነው። ከ1300 ዓመት በላይ ያስቆጠረ ነው። የውስጡን ገጽታ ለማየት እየገባን ነው እንግዲህ የምንገኘው። ይሄ የአህመድ አገር የውጭ ገጽታው ነው። እንግዲህ 4 ምሰሶዎች አሉት። እነዚህ ምሰሶዎች ከውጭ ላይ የሚደግፉት ይሆናል ማለት ነው። አሁን ደግሞ በሩን ከፍተን ወደ ውስጥ የምናይበትን ሲቹዌሽን እናያለን ማለት ነው። እንግዲህ ከወጥ ጣውላ የተሰራ ነው። አዎ እነዚህ በሮች የተሰሩት ከአንድ ወጥ እንጨት ተጠርቦ የተሰሩ ናቸው። 2 በር ተካፋሽ ነው። የአህመድ አገር መስጂድ በውስጡ የተለያዩ እንትኖችን የሚሸከም 21 ምሰሶዎች አሉት በውስጡ። ከእነዚህ 21 ምሰሶዎች እንግዲህ ከአንድ ወጥ ወፍራም እንጨት የተሰሩ ናቸው። ከላይ ይሄኛው ያለውን ርብራብ ከላይ አፈር አለ። አሁን ላይ ቅርሱ በእንደዚህ አይነት ሁኔታ ላይ ስላለ ነው። ቀደምት ግን እስከ ቅርብ ጊዜ ድረስ ይሰገድበት የነበረ መስጂድ ነው እና ውስጡ እንደምናየው ኪታብ ማስቀመጫዎች አሉ። እነዚህ ኪታቦች ናቸው። እዛ አካባቢ ላይ የሚያሉት ኪታቦች ይቀሩና ያው የሚያስቀምጡበት እንትን ያለው መስኮቶቹ እነዚህን ይመስላሉ። እንግዲህ ይሄኛው ደግሞ ሚህራብ ይባላል። አሰጋጁ ሰውዬ ከፊት ሆኖ ሲያሰግድ ወደፊት ገባ ማለት ስላለበት ማለት ነው። መጀመሪያ ላይ እስልምናቸውን ሃይማኖታቸውን በነጻነት እንዲሰግዱ ጌታቸውን እንዲገዙ ፍቃድ ሲሰጣቸው ሃይማኖታቸው ተፈቀደላቸው፣ ይፋ ሆነ ከሚለው የመጣ ነው እና ይሄ ይፋት የሚለው ስያሜ የመጀመሪያ ላይ ይፋ የሆነበት እስልምና ሃይማኖት ይፋ የሆነበትን የሚያሳይ ነው። እንግዲህ ቀደምት የነበሩ የእስልምና ሃይማኖት ተከታዮች የሚያመልኩበት ቦታ ነው ማለት ነው።
በኮረብታማ ስፍራ ላይ የተመሰረተው የመለሳይ ሀገር ጥንታዊ መስጂድ 124 ካሬ ሜትር ስፋት ይዞ 3 ሜትር ርዝማኔ አለው። በውስጡም ከመፍረስ የተረፉ የተለያዩ ክፍሎች አሉት። ይህ የመለሳይጌ መስጂድ የነብዩ መሐመድ ተከታዮች ወደ ኢትዮጵያ ሲመጡ ያረፉበትና ያነጹት መስጂድ ነው። ይህ መስጂድ ታዲያ በ7ኛው ክፍለ ዘመን የተሰራ ሲሆን በዚህ በኩል ሴቶች ቁርአን የሚቀሩበት ክፍል አለ። በዚህ በኩል ደግሞ ወንዶች ሶላት የሚያደርጉበትና ቁርአን የሚማሩበት ክፍል ነው። ወደ ውስጥ ስንገባ ደግሞ ይህ መስጂድ 1400 ዓመት ያህል ቢያስቆጥርም እስካሁን ድረስ የአካባቢው ማህበረሰብ ለሶላት ይጠቀምበታል። ይህ ጥንታዊ መስጂድ ከጥርብ አለቶችና አፈር ከሚመስል ጂፕሰም የተሰራ ሲሆን በዚህ በኩል እንደምናየው ሙቀት እንዳይኖር ንፋስ ያስገባል። እዚህ ጋር ደግሞ ቁርአኖች፣ ኪታቦች የሚቀመጡበት ቦታ ነው። በዚህ በስተቀኝ ቦታ የምንመለከተው ደግሞ የሚያሰግደው ሰው የሚቆምበት ስፍራ ነው። ጥንታዊ መስጂድ ከ1400 ዓመት ቢያስቆጥርም የአካባቢው ማህበረሰብ እስካሁን ድረስ ይጠቀምበታል። ሆኖም ግን መስጂዱ ጣራው ፈርሶ ዛፍ በቅሎበት ይገኛል። መስጊዶች እንግዲህ በነብዩ ጊዜ የነበሩ ሰዎች ናቸው። እዚህ ጋር ቀብራቸው የምናየው በዛ ዘመን የነበሩ ሰዎች ማለት ነው የሰሩት። እዚህ ቀብሩ ላይ የምናየው ነገር ነው ለእኛ መስጊዶች ዋና ምስክር የሚሆነን። እኛ ከምንናገረው የበለጠ በ10 ቤቶች ሂጅራ አለ ብያለሁ። ሂጅራ ማለት ያው በነብዩ መሐመድ መዲና የሄዱበት ጊዜ ተነስቶ ነው ሂጅራ የሚባለው የሚቆጠረው። የሀበሻ ስደት ደግሞ ከሂጅራውም ከመዲናው ስደት ይቀድማል፣ የሂጅራ አቆጣጠሩ ማለት ነው። እና ሀበሻ ላይ ወደዚህ የገቡት ከሂጅራ አቆጣጠርም ይቀድማሉ። እና በሂጅራው መጀመሪያ 10 ቤት ውስጥ ያሉት መቃብሮች ኖረው ነው የሞቱት። የኖሩበትን ጊዜ ስናየው ከ1400 ዓመት በላይ ነው። የእነሱ መስጊድ እስከሆነ ድረስ ምንም የሚያጠራጥር ነገር አይደለም። የአንድን መስጂድ እድሜ ለማወቅ ባጠገቡ የሚገኙ መካነ መቃብሮች አሉ። እነዛ መካነ መቃብሮች ላይ መቼ እንደተሰራ በአካባቢው ላይ እነዚህ መቃብሮች፣ እነዚህ መስጂዶች፣ እነዚህ ታሪካዊ ቅርሶች በአብዛኛው ከ1000 ዓመት በላይ እድሜ ያስቆጠሩ እንደሆኑ የተለያዩ ማስረጃዎች አላቸው። ዝቅተኛ የሚባል እድሜ ያላቸው ከ700 ከ800 ዓመት በታች አታገኝም። በቅርስ ደረጃ ብለን እኛ እየመዘገብን ያለነው ናቸው። ጨኖ ከጋቸኔ ከተማ 39 ኪሎ ሜትር ርቀት ላይ ትገኛለች። የስልጣኔዋና የውበቷ መገለጫ ከሆኑት ዕድሜ ጠገብ መስጊዶች ባሻገር ታሪክን ሰንደው የያዙ በርካታ መካነ መቃብሮችም አሏት። እነኚህ መካነ መቃብሮች ነብዩ መሐመድን በአይነ ሥጋ ካዩ ሱሐቦች ጀምሮ እስከ መካከለኛው ክፍለ ዘመን የነበሩ ሐፊዞች ወይም የሃይማኖት ሊቃውንቶች መቃብር እንደሆነ ይታመናል። እንደምታየው እዚህ ጋር በቁጥር ተቀምጠዋል። ይሄ ቀዩ ድንጋይ አይነት 135 ሂጅራ ይላል። ቁልጭ ብሎ ተጽፎ የተቀመጠ ነው። ሌሎችም እዚህ ጋር 133 እንዲያውም በ10 ቤት ሁሉ እያየን ነው። እነኚህ የቀይ ድንጋይ አይነቶች ጽሁፍ የማስቀመጥ ጸባይ አላቸው። ወብነሁ ሼኽ ሐሚድ ይላል። አደምና ልጁ የተቀበሩበት ይላል። እድሜ ሲናገር እዚህ ጋር 135 የሰዎችን ስምና ይህ ቀብር የከሌ ልጅ ቀብር ነው
ካለ በኋላ ማተ በዚህ ወር በዚህ ጨረቃ አቆጣጠር በዚህ ወር በዚህ ዓመት ሞተ የሚል ነው። በመካነ መቃብሩ ላይ የሚገኙት ምልክቶች የሟችን ማህበራዊ ደረጃና ዕውቀት ያመላክታሉ። ቁርአን የቀሩ ለመሆናቸው በላዩ ላይ ያለው የለውህ ምልክት ነው። ለውህ አሁንም ልጆች ሲማሩ ቁርአን የሚማሩበት እንደ ሰሌዳ የሚጠቀሙበት ነገር ነው። ያ ነገር በዛ ላይ ተቀርጾ ይቀመጣል። ያ አለበት ማለት ሴትም ሆነች ወንድ ሐፊዝ ናቸው፣ ሸምድደዋል ማለት ነው። ሴት ከሆነች የጡት ምልክት አለው ከለውሁ ሌላ ማለት ነው። ወንድ ከሆነ ደግሞ ያው ልሁ ብቻ ነው ያለበት እና በዛ ሐፊዞች ተብሎ ይለያል። ቦታውም ደግሞ መጀመሪያ የሐፊዞች መቃብር ተብሎ ነው ሲጠራ። ሶስት ማዕዘን ምልክትና እንደገና ደግሞ የኮፍያ ምልክት ያለው የመጨረሻ የትምህርት ደረጃ ሲመረቅ የሚደረገው የኮፍያው አይነት አልፍያ ይባላል። የአልፍያ ምልክት አልፍያ ማለት ሲመረቁ የሚደፉት ኮፍያ ነው። የዛ ምልክት ያለ የመጨረሻ የትምህርት ደረጃ የደረሱ ሰዎች ምልክት ነው። እዚህ ጋር ምሁር ከመሆኑ ጋር እንደዚህ አይነት መቃብር ብዙ ጊዜ ታያለ። እዚህ አይነት መቃብሮች እንደዚህ አይነት አራት አቅጣጫ ምልክት ካላቸው ምሁር ሆነው ያስተማሩ መሆናቸውን የተለያየ አቅጣጫ ብዙ ተማሪዎችን አፍርተዋል ብሎ ለማሳየት ነው ይሄ ምልክት የሚደረገው። አንዳንዱ ደግሞ ምሁር ሆኖ ባዶ ይሄ ከሌለው እቺ ምልክት ከሌለች ማለት ነው። እንደዚህ ከሆነ ከሌለ ምሁር ነው፣ ለራሱ ብቻ አዋቂ ነው እንጂ ምን የሚያስተማር አይደለም። ይሄኛውም አሁን ወንድ ነው፣ ሙፍቲ ነው። ብዙ ስለራሱ አዋቂነት ብቻ ነው እዚህ ጋር የሚገልጸው እንጂ ያውን እየተሰባበረ ነው። እዚህ ጋር እንደምታየው ይሄ ቅርጽ ያለው አዋቂ ነው። ስለማስተማሩ ምን የሚያሳየው ነገር የለም። እዚህ ጋር በራሱ ብቻ ትልቅ እውቀት ደረጃ ደረሰ መሆኑን የሚያሳየው። በሀገራችን ገናና የእስልምና የትምህርት ማዕከል ከነበረው አካባቢዎች የቁራሬ መንደር ተጠቃሽ ነው። በርካታ አሊሞች ወይም ከፍተኛ ሃይማኖት ምሁራንም ፈልቀውባታል። በዚች መንደር ወንዶች ብቻ ሳይሆኑ ሴቶችም ከቤት ሥራ ጎን ለጎን በሃይማኖት ትምህርት ብርቱ እንዲሆኑ ይጠበቃል። እንደ አባቶች ገለጻ ብዙዎቹ መጻሕፍት ተዘጋጅተው ለትውልድ የደረሱት በእነዚህ እንስቶች ነው። ከነዚህም እማ መዲና ቀዳሚ ናቸው። ይህ ቦታ እማ መዲና ይባላል። ይሄ ጉባው ማለት ነው። ከበስተጀርባችን እዚህ ጋር ያለው ጉባ እማ መዲና መንደር እምቦዬ ይባላል። ይሄ ደግሞ መስጊዳቸው ነው። በሳቸው ጊዜ የነበሩ ሰዎች ይሰግዱበት የነበረ መስጊድ ነው። እሳቸው ሴት ናቸው። ሴት የራሱ መስገጃ ቦታ ነው ያለው። እዚህ ጋር እንትን አይሉም። በሳቸው ይማሩ የነበሩ ሰዎች እና አብረዋቸው ይኖሩ የነበሩ ሰዎች ይሰግዱበት የነበረው መስጊድ ነው። ቅርጹ የዚህ አይነት ሆነ። ያው ቁመቱ ያደገ ነበረ። ከላይ ደግሞ የአፈር ጣራ ነበር የነበረው። እየፈራረሰ ሲመጣ በዚህ ደረጃ ቀርቷል። እማ መዲና የሃይማኖት ሕግ መጻሕፍትን ጨምሮ የተለያዩ ኪታቦችን አዘጋጅተዋል።
በአንድ ወቅት ወንድማቸው ሙፍቲ ሀጂ ሷሊህ የሚባሉት በይተዘቢግ የመን ላይ ተምረው በሙፍቲነት ተመርቀው በመጡበት ሰዓት ላይ ወደ ሀበሻ ሀገር መጽሐፍ ይዞ መግባት አረቦች አይፈቅዱም ነበርና በዛ ሰዓት ላይ ስለተከለከሉ ያላቸው አማራጭ መሸምደድ ስለነበረ በሙሉ ሸምድዶት መጡ። ያንን መጽሐፍ ሸምድዶት ሲመጡ የጻፈችው እማ መዲና ነበረች። ቶፋ ይባላል። ቶፋ ማለት 10 ጥራዝ ሲኖረው ከ10 ጥራዝ አንዱ ይሄ ነው። የዚህ አይነት 10 ጥራዝ ማለት ነው። እማ መዲና ያው ጸሐፊም አስተማሪም ደራሲም ነበሩና በአንድ ወቅት ልጃቸው ሞቶ በሀዘን ያወጡት የሀዘን መግለጫ እንትና የጸሎት መጽሐፍ ይሄው በእጃችን ይገኛል። ምን ይላል? ኢላሃና ይርሐም ረቢ አሟተና፣ ፈጣሪያችን ሆይ የሞተውን ሙታናችን ማርልን በሚል ነው። ይህ መጽሐፍ ምንጊዜም የ3 ቀን ሀዘን በሚደረግበት ሰዓት ላይ ወይም 7 ቀን ሀዘን በሚቀመጡበት ሰዓት ላይ ጠዋትና ከሰዓት ይባላል። የደረሱት እሳቸው ናቸው። የዛሬዎቹም የአርጎባ ሴቶች የእማ መዲናን የእውቀት ፈለግ ተከትለዋል። ቁርአን ከማወቅና ኪታቦችን ከመጻፍ ባለፈ ልጆችንም ያስተምራሉ። ትዳር ለመመስረትም ይህ ዕውቀት እንደ አንድ ሙያ ይወሰዳል። ከብረት ምጣድ ላይ ጥርግ እናረግና ጣባ የሚባል ነገር አለ። እሱ ላይ ትንሽ ውሃ አድርገን በእንጨት ቡቅት አድርገን ቀጠን ያለች ቀለም እንሰራና እንዲህ እያነካን እንዲህ እንጠፍበታል። ሷል ዷል ጧ ዟ አይን ጋይን ፋ ቋፍ ካፍ ላም ወውሃ ለም አሊፍ ያ። በቃ እሷማ ጨርሳ ተምራ ጎበዝ እንባልና ባል ይመጣል። ከዛ ወዲያ በደንብ እናት አባት ወዶ ዘመድ ተሰብስቦ እናገባለን። ባገባንበትም ሀገር ሄደን ደግሞ የሚማር ልጅ ታገኘን እናስተምራለን። መጀመሪያ ሲጀመር ቁርአን ነው። ቁርአኑ ያበቃ ያለቀ ጊዜ 30 ጁዝእ ነው። እሱ ያለቀ ጊዜ ኪታቦች አሉ እንዳልኩ እነሱን እንጥፍላቸዋለን። የአርጎባ ሕዝብ ከታሪካዊ እሴቶቹ ባሻገር በሕዝቡ ዘንድ በስፋት የሚዘወተሩ ልዩ ልዩ ባህላዊ ክዋኔዎችና ጨዋታዎችም አሉት። አርጎባዎች ሰማዩ ዝናቡን ሲከለክል ምድሩም ሲደርቅ አቤቱ አምላክ ሆይ ቁጣህን ትተህ ምሕረትህን አውርድ ሲሉ የእምቧገዳ ወይም የአሞሽሌ መማፀኛ ሥርዓት ይፈጽማሉ። اللهم صل وسلم على سيدنا ومولانا الذي اصطفاه الله من ولد إسماعيل. اللهم صل وسلم على سيدنا ومولانا محمد. የእምቧገዳ መማፀኛ ሥርዓት ድርቅ የተከሰተበት ቦታ እየተጠራ ወንዶች ቁርአን እየቀሩና ዱዓ እያደረጉ ሴቶችና ሕፃናት ድንጋይ ባናታቸው ተሸክመው ተለመነን እያሉ ይማጸናሉ። ሽሌ የኩሬ ጌታ በረህመትህ ዝናብ ያፈታ የተጣሉ ሰዎች ተታርቀው አስታርቀው የተጋጩ ሰዎችን አስታርቀው ሌላም ደግሞ ሥርዓት አለ። ቤታቸው ደካማ የሆኑ እናቶች ወይም አዛውንቶች አባቶችም ሊሆኑ ይችላሉ። ቤታቸው የወደቀባቸው የፈረሰባቸው ቀብር ደግሞ የተማሰ ቀብር ሳይሸፈን ቀርቶ ወይ በሆነ ነገር
ተቆፍሮ ምናምን ካለ ወይም ተደርብቶ ሊሆን ይችላል እሱም ካለ መጀመሪያ ወደዚህ ከመግባታቸው በፊት ይሄንን ነገር ይፈጽማሉ። ህፃናቱ ያው ምንም ማያውቁም ወንጀል የለባቸውም ወይም ሶብዬ ናቸው መላእክት ናቸው ተብሎ ይባላል። ኃጢአት የለባቸውም ከኃጢአት የጸዱ ናቸው ተብሎ ስለሚታሰብ በእነሱ በኩል የተለመነ ልመና ተቀባይነትን ያገኛል ተብሎ ስለሚታሰብ ነው ብዙ ጊዜ ህፃናት እንዲኖሩ የሚደረገው። አሙሽሌ የኩሬ ጌታ በረህመትህ ዝናብ ያፈታ ያ ረቦዬ ማረኸና ተንፈኻሪን ጨምረና። ህፃናቶች መሳተፋቸው ፈጣሪ ያንን ድርቅ ትቶ ለነሱ ስትል እንደማለት ነው። ለነዚህ ህፃናቶች ምንም ኃጢአት የሌለባቸው ለነዚህ ህፃናቶች ስትል ድርቅህን አንስተህ ምህረትህን ያረንጓዴ ዘመን አምጣልን። ላንተ ታዛዥ ነን ወይም ጥፋተኞች ነን፣ የሰው ልጆች ሁሌ እናጠፋለን ፈጣሪያችንን፣ ይኸው ድንጋይ ይዘን እየለመንህ ነው ለማለት ነው። የበታችነትን ለመግለጽ ለፈጣሪ ይቅርታ መማፀኛ ነው ድንጋይ መያዙ። አሊ ጋዳ እንባ ጋዳ ማን ይችላል ያንክን ጋዳ። የእንባ ገዳ መማፀኛ ስርዓት ለ3 ተከታታይ ቀናት ይከወናል። በእነዚህ ጊዜያትም ዝናብ ካልዘነበ ለ3 ተጨማሪ ቀናት ይራዘማል። ያ ረቦዬ ማረህና ተንፈኻሪም ጨምረና። በእነዚህ ጊዜያት አሁንም ዝናብ ካልመጣ በአሊሞች ትዕዛዝ ህዝቡ ወደ ጾም ጸሎት እንዲገባ ይደረጋል። አባቶች እንደሚናገሩ ከሆነ ዘመናትን እየተሻገረ ዛሬም ድረስ የሚከወነው ይህ ሥርዓት ክፉ ቀናትን አሻግሮ ሌላ ብሩህ ጊዜን እያቀዳጀ ኖሯል። አርጎባዎች ተማጽኗቸውን ለመለሰላቸው አምላክ ምስጋና እያቀረቡ በደስታ ጊዜያትም በተለይ በአረፋ በዓል ወቅት የተለያዩ ጨዋታዎችን ይከውናሉ። አሜን 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 ወሰሊም አላ ሰይድና ሙሐመድ። ሽሎ ሴቶች በአረፋ በዓል አካባቢ ለ10 ተከታታይ ቀናት የሚጫወቱት ጨዋታ ነው። ይህን ጨዋታ ለመጫወት ከ3 እስከ 10 የሚደርሱ ረጃጅምና ወፍራም ገመዶች ጥቅም ላይ ይውላሉ። በአካባቢውም ጠንከር ያለና ረጃጅም ቅርንጫፎች ያሉት ዛፍ ተፈልጎ ገመዶቹ ይታሰራሉ። ልጃገረድ ሴቶች ሟሻ ተብሎ በሚጠራው በታሰሩ ገመዶች ላይ በመቀመጥ በከፍተኛ ርቀት ይሾላሉ፣ ይወዛወዛሉ። ሴቶች በነፃነት የሚፈነጥዙበት የአረፋ ሰሞን የሽሎ ጨዋታ ወንዶችም ለጋብቻ የሚፈልጓትን ልጃገረድ የሚመርጡበት ጊዜ ነው። ሽሎ በሚጫወቱ ሰዓት ወንዶቹም ይኖራሉ። ወንዶች የሚኖሩት የሚፈልጋት ልጅ ከመጣች እሷ በምትሾልበት ሰዓት ሽሎ ዛፉ ላይ ይወጣል ወንድየው እና እዛ ላይ ይወጣል። የሚፈልጋት ልጅ ስትሾል ይንጠለጠልባታል። ከጮኸች ያው ሽማግሌዎች በአካባቢው አይጠፉም። ብዙ ጊዜ ከብት ምናምን ለመጠበቅ እዛ አካባቢ ስለሚሆኑ እነዛ ሽማግሌዎች መጥተው ያገላግሏታል፣ በዱላ ይመቱላታል። እሷ ደግሞ እማትጮህ ከሆነና ዝም የምትል ከሆነ ፈልገዋለች ማለት ነው። ፍላጎቷን ለመግለጽ ነው። ብዙ ጊዜ ወንዶችም ለማጨትም እዛ ሽሎ አካባቢ ይሄዳሉ።